ከስንት ጊዜ ዝምታና ቆይታ በኋላ ድንብላል እንግዲህ የደረሰባትን ግፍ ሁሉ ለወይዘሮ ሜላት ቁጭ አድርጋ ሳሎን ላይ ታወራታለች ማለት ነው። እና እንደውም ካስታወሱ የሆነ ሰዓት እጄ ተቆርጦ ነበረ ቢላዋ ቆርጦ ብዬ የዋሸሁት እሱ ባዩሽ ናት እንደዛ ያደረገችኝ ብላ ትነግራታለች። ምን ትላለች ማለት ነው እንግዲህ አንድ ቤት ውስጥ እየኖሩ እሷንም እንዲረዷት አልቻሉም ነበረ። እማልተኛውም ራሱ ልናገር አልናገር እያልኩ ነው። ሌሊት ላይ መታችሁ ስታዩኝ አንቺና ትርንጎዬ ቁጭ ብዬ የምታገኙኝ ልናገር አልናገር እያልኩ እየተጨነቅኩ ነበረ ትላታለች ማለት ነው። እናም እንግዲህ ፎቶ ጠፋ በተባለበት ሰዓት አይቻት ስለነበር እገልሻለሁ ከተናገርሽ አርጄ ነው የምጥልሽ አለችኝ። እኔም እናንተ በሌላችሁበት ሰዓት ብን ብዬ ልጠፋ ስል መንገድ ላይ በአጋጣሚ ታገኘኝና እኔ ካልፈቀድኩልሽ እዛ ቤት በፍጹም መውጣት አትችይም ብላ መለሰችኝ ትላታለች። እንግዲህ ወይዘሮ ሜላትም ያው በእነሱ ጉዳይ እሷ ልጅቷን ስለተሰቃየ ይቅርታ ትጠይቃታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝዝት ይበልልኝ። ከኔ ጋር እግዚአብሔር ይመስገን ክብሩን እሱ ይውሰድ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ላይክ ሸር እያደረጋችሁ አብራችሁን ቆዩ እስከ ቪዲዮ መጨረሻ ድረስ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ኖላዊ ተከታታይ ድራማ ክፍል 103ን ይዤላችሁ ከች ብያለሁኝ። ተወዳጁን ኖላዊ እንግዲህ ዝምታዋን ሰብራለች እርግብ ማለት ነው። ወይዘሮ ሜላት ይቅርታ ከጠየቃቻት በኋላ እንግዲህ ወደ ስራዋና ወደ ኩሽናዋ ታመራለች ድንብላል። በአንድ በኩል ደግሞ እንግዲህ ወይዘሮ ሜላት ወርቅ እስካሁን ምንም ሊገኝ አልቻለም። ቦርሳውን ከፍተው አላዩትም። ባዩሽንም እንግዲህ መረጃ ስለሌለን ልትፈታ ትችላለች እያሉ የተጨነቁ ነው ያሉትኝ። ምን አይነት መረጃ ብናሰባስብ ይሻላል? እንዴትስ እናሰባስብ? ከጀርባዋስ ማን ነው? ምንስ እያሰበች ነው የሚለው ነገር በጣም እያስጨነቃቸው ነው ያለሁት። ለመናገር ባዩሽ አሁን በቅርቡ ልትፈታ ትችላለች። ምክንያቱም መረጃ የላቸውም ማለት ነው። ሁሉንም መረጃዋን ቀድማ አጥፍታለች። እሷ ይሄ እንደሚመጣ ስለምታውቅ መረጃዋን አጥፍታ አለች አጅሪት እሷ ብለናትኝ። በዚህ በኩል ደግሞ እንግዲህ ሀንዬ ፍቅር ላይ ናት ያለችው። ፍቅር ዛታን በዛ ላይ ደግሞ ፍቅርም ቢይዛትም ያው የፍቅር ጥያቄውን ስላልተቀበለችው እዝራ ጋራ ተለያይተዋል። ጸባቸው ደግሞ የፍቅር ጥያቄ እንዲጠይቃት እሷ ስለማትፈልግ እሱን ነገር እየቆየ ሲሄድ እሱ ፍቅር ውስጥ እንዳይገባ አስቀድሞ ስለተለያዩ ሰው ደግሞ ያው ሴት ናትን መግደርደረም አለ። በዛ ላይ ደግሞ ስሜቷ ግልጽ ስላልሆነላትኝ እሺ ማላለችም እምቢ ማላለችም፣ ግን ፍቅር ውስጥ ናት ያለችው። መተኛት አልቻለችም፣ ትገላበጣለች። ሰላምዬ እንግዲህ ትነሳለች ከተኛችበት። ምን ነው ሰላምዬ አተኝም እንዴት ትላታለች። ትነሳና ማለት ነው እንዴት ልተኛ አታስተኛሽ እኮ እየተገላበጥሽ አሞሻን እንዴት ስታተኛ? ኧረ በፍጹም አላመመኝም ትላለች። ድንግጥ ትልና ማለት ነው እና ምን ሆነሻል ለምን ትገላበጫለች ትላታለች። እንግዲህ ሰላም ሀንዬ ምን እንጃ አላቅም እንቅፋት ይዘኛል ስታተኝ። ለምን እንቅፋት ይዝሽም ስላፈቀርሽ ስለ ሁለቱ እያሰብሽ ነው ወይ ትላታለች። የምን ፍቅር ነው የምትይው ስታተኝ እንግዲህ እዝራና ጆሮ ትላታለች። ጆሮ እንዴት ምናምን ትላለች። እንግዲህ እሷ ምንም የምታየው ልክ እንደ ወንድሟ ስለሆነ ጆሮ እንዳፈቀራትኝ አታውቅም። እና በፍጹም እንዴት እንደዛ ልትይኝ ቻልሽ? ጆሮ እንዴት እኔን ይወደኛል እንዴት ስትላተኝ፣ አዎ በደንብ ነው የሚወድሽ፣ ካሁን በፊት በእኛ ምክንያት ተቀይመሽ ስለነበረ በፍጹም እሷን ከፍቷት አስከፍታችኋት ማየት አልፈልግም። እስር ቤት ለእኔ ቤቴ ነው፣ ሙሉ ለሙሉ አቃጥያችሁ ነው እስር ቤት የምገባው፣ በጣም ነው የምወዳትኝ ብሏን ስትላትኝ፣ እኔ እኮ ጠይቄው ጥሩ ልጅ ነሽ አልወድሽም ብሎኛል ትላትልኝ ማለት ነው። እንግዲህ ሰላምዬም ትስቃለች ማለት ነው። እንዴት እንደዚህ ልትቻልሽ ምናምን ብላ ማለት ነው። እንግዲህ ጥሩ ሰው ነው ሊፈቀር የሚችለው እንጂ መጥፎ ሰው ናቸው ሊፈቀር ወይም ሊወደድ አይችልም። ግን ሀና እንዴት ረዳችሁ በምን ሂሳብ እንዳሰበችው እኔም ሊገባኝ አልቻለም። ሰላምም እንግዲህ ትስቅና ዘወር ባጥላት ትተኛለች ማለት ነው። ሀናም ትተኛና እንግዲህ ለምን ለእኔ ሳይነግረኝ ለእሷ ነገራት ስሜቱን እያለች ቆይ አገኘሃለሁ እያለች ማለት ነው ይተኛሉ። እንግዲህ ጠዋትም ከተነሱም በኋላ የቁርስ ሰዓት ላይ ቁጭ ብለው እያለ ሁላቸውም ተሰባስበው ቤተሰቡ እንግዲህ ሀንዬ አልተነሳችም ነበር። ሀናስ ሲሏትኝ ሰላም አልተኛችም ነበር እንቅፋ ይዛት ብሎ አልተኛችም ነበርና አልቀሰቅሳትም ብዬ እንደተኛች ነው እኔ ትቻት የመጣሁት ላለመቀስቀስ ፈልጌ ትላቸዋለች። ምን ሆና ነው ሲሉ አይ ጠየኳት፣ ግን ምንም ልነግረኝ አልቻለችም ትላለች። ሰላምም ምናሴ ይነሳና እኔ እስኪ ሂጅ ለያቴ ብሎ ሄዶ ሲያያትኝ ተነስታለች ብሎ ይመለሳል ማለት ነው።
እንግዲህ እሱም ከተመለሰ በኋላ እነሱም አሁን እያሰቡ ያሉትኝ ስለ ባዩሽ ነው። ባዩሽን ሂጄ እስር ቤት መጠየቅ አለብኝ ትላለች ማለት ነው ወይዘሮ ሜላት። አትሄጂም? ለምንድን ነው እስር ቤት ሄደሽ የምትጠይቂያትኝ? የሆነ ነገር ስትልሽ አዝነሽላት ታስፈቻታለች። ስለዚህ አይሆንም አትሄጂም ይላታል። ሙሉ ለሙሉ እንግዲህ ባለቤቷም ሁለቱም ልጆቿ ቸጉችው ብለው ሲናገሯት ትቀየምና ትነሳና ወደ መኝታ ክላሷ ትገባለች ወይዘሮ ሜላት ማለት ነው። ቁርስ ሲበሉም እንግዲህ ሀንዬ ተነስቼ እጄ ልጥራትኝ እናቴን ስትል አይሆንም ቁጭ ብላ መሰል። እሷ ደግሞ እንግዲህ ወደ ቁርስ ሰዓት ስለደረሰ ልትበላ ስትሄድ ሰምታችኋለች። ትቀየምና መኝታ ክላሷ ትቀራለች ማለት ነው። ከቁርስ ሰዓት በኋላ እንግዲህ ምናሴ ወደ እሷ ሲሄድ ለምን እንደዚህ ያደረጋቸው ሲላት ይቅርታ ይጠይቃታል ማለት ነው። እኔ እኮ ልመጣ በሩ ላይ ደርሼ ነበረ፣ ግን ሀንዬ ልጥራት ስትል ቁጭ ብላችሁ ተቆጣችኋትኝ ትላለች ማለት ነው። እየሰማሽን ነበር እንዲህ በጣም ይቅርታ ይላታል ማለት ነው። ያው ሌላ ችግር እንዳፈጥሪ ደካማ ጎንሽ ሙሉ ለሙሉ እሷ ስለምታውቀው ብለው ነው እነሱ እንግዲህ እንዳትይ ወደ እስር ቤት ያደረጓት ማለት ነው። ከዛም እንግዲህ ምናሴ ርቦኛን ስትለው እኔ ይዤልሽ ልምጣና እኔ ጋር አብረን እንበላለን ብሎ ይዞላት ይመጣል። እዛው መኝታ ክላስ ሆነው ይበላሉ ማለት ነው። ምን ማድረግ እንዳለባቸውና መረጃም እንደሌላቸው ታወራዋለች ማለት ነው። እንግዲህ እኔ ልክሰሳትኝ ልታስገድለኝ እንደነበር ልክሰሳት ብሎ ሲነግራትኝ ከሳስ ትለዋለች ማለት ነው። መረጃ አልቦ ልጁን ስታስታውሰዋለሁ ወይ ስትለው ደንግጬ ስለነበረ አላየውም፣ አላስታውሰውም፣ ባየውም አላውቀውም አለ ማለት ነው። ስለዚህ ምንም አይነት መረጃ የለንም፣ መረጃን አስቀድማ አጥፍታለች እሷ ትለዋለች ማለት ነው። እንግዲህ ስለባዩሽ መረጃ ለማሰባሰብ እየሞከሩ ነው እነሱ። ምናሴም አባቱ እንግዲህ ላወራ ፈልጌ ነበር ልጅ የሀናን አባት እናናግረው ይላል ማለት ነው። መረጃ ካለው ከኔ ይልቅ ሰላም ትግባባዋለች ሲል ችግር የለውም እኔ እናንተ ሄደን እናናግረዋለን። እንግዲህ መረጃ ፈልጎ ነው ከኛ እሱ ይሻላል ብለው ስላሰቡ ሄደውም ጠየቁትኝ። አቶ ኖላዊን ሲጠየቁትኝ እሱም ያለው መረጃ ነገራቸው። ለሀንዬ ከሰጠዋት መረጃዎችን ሌላ የለኝም ይላል። ማን ነበር ሲያግዛችሁ የነበረው? እንዴት ያንን ሁሉ መረጃ ታገኙቻላችሁ? ሲለው ፖሊስ ነበር ሲል እንግዲህ ያግዘናን ብለው አስበው ነበር። ግን እሱ ወደ አሜሪካን ሀገር የወንድሙ ልጅ ሊፈልግ መጥቶ እሱንም አግኝቶት አሳክቶ ተመልሶ ወደ አሜሪካን ሀገር እንደሄደ ይነግራቸዋል። ግን በማንኛውም ሰዓት ከጎናቸው እንደሆንኩኝ ማወቅ አለባችሁ ብሎ እንግዲህ አቶ ኖላዊ ይነግራቸዋል። እሺ እናመሰግናለን፣ በጣም መልካም ሰው ነው ብለውት እነሱም ወደ ቤታቸው ይሄዳሉ። ተምቹም ይደውልና እንግዲህ መጀመሪያ ተምቹ የሄዳን ቤት ማለት ነው እነ ኖላዊ ቤት ከሄደ በኋላ ቦርሳውን እንግዲህ ወይዘሮ ሜላት ቤት እንደወሰደ ነግራን ሀናን ለማየት ፈልጌ ምክንያት ፈልጌ ይዤ ነበር ያንተ ነው እንደ ሲለው ተምቹም ይናደድና ከርግብ ጋር የሚያስታርቀኝ የመጨረሻ እድል እኮ ነው ይለዋል ማለት ነው። ከዛም እንግዲህ አቶ ኖላዊ የት እንዳለች ታውቃለህ? እንዴት ተናገራለህ? እሰጣለሁ ቦርሳውን የት እንዳለች ሲለው በፍጹም አልናገርም ብሎ ተናዶ እኔ ልጅህ ስላልሆንኩ ነው ለልጅ ያስቀደሙ ስላልወለድከኝ ነው ብሎ ማለት ነው ጥሎትኝ ይሄዳል። እንግዲህ አቶ ኖላዊም ድንግጥ ብሎ ዝም ይላል ማለት ነው። ለሀና ደውሎ ቦርሳው እሱ ጋር ነው ያለው ይላታል። እንግዲህ ሀንዬም ቦርሳውን ይዛ ልትመጣለች። ግን ቦርሳውን ሳይወስደው ሰላምም ቦርሳውን ከፍቼ ላይ ልታይ ስትል አይሆንም የሰው ቦርሳ አትክፈች ይሏታል። አቶ ኖላዊ ሀናም ችጉ ስላት ቦርሳውን ትተዋለች ማለት ነው። ሰዓት ከፍተው ታስቀምጠዋለች። አቶ ኖላዊም እነሱ ወደ ትምህርት ቤት ከሄዱ በኋላ ቦርሳውን ቁምሳጥን ውስጥ ያስቀምጠውና እንግዲህ ተምቹ ማታ ይመጣን አብረው ያድራሉ። ግን ቦርሳውን ሳይወስደው ጧት ተነስቶ ተምቹ ወጥቶ ሂዷል ማለት ነው። ቦርሳውን አልወሰደውም። በድጋሚ እንግዲህ ከትምህርት ቤት ተመልሰው ሀና ለአባቷ ምግብ ልትሰራ ቤት ሲሄዱ ያን ቦርሳ አቶ ኖላዊ አውርዶ ያወርድና እንግዲህ ፍራሽ ላይ ይጥለዋል ማለት ነው ቦርሳውን። ከዛም ሰላም ምግብ ሰርታ እስከምትጨርስ ሀና መተኛት አለብኝ ብላ ከቦርሳው ላይ ተንተርሳ ተኝታ ስትቁነጠነጥ እንግዲህ አልተመቻትም። እንቅልፍ እየመጣ ነው ቶሎ በይና አንሂድ እያለች ወይም ልተኛ እያለች እየተመተመተች ቦርሳውን የሚዋጋ ነገር አለው ስትል እና ወደዛ አድርገው ትላታለች። ሀና ቦርሳውን ስታጣል ታደርገውና መልሳ ታነሳዋለች ማለት ነው። እውነት ለመናገር ተመቸችኝ። ቦርሳውን ግን ስላየችው በጣም ነው ደስ ያለኝ። እንግዲህ ያንን ቦርሳ ጥፈታና ክፍት አድርጋቸውን ስታስገባ ወርቅ ነው። እንዲህ ሀንዬ ምንድን ነው ይሄ ትላለች ማለት ነው። ምንድን ነው ወርቅ? ለምንድን ነው የሰው ቦርሳ የከፈትሽ ስትላት ደግሞ ጭራሽ የኔ እናት ወርቅ ይመስላል ትላለች ሰላም ማለት ነው። ምን? አዎ። ከዛ እሱም እንግዲህ ሳያስበው ቀጥ ብሎ ተምቹ ሲገባ
ያን ቦርሳ ተከፍቶ ወርቁ ተዘርግፏል ማለት ነው። ከዛ ቦርሳውን ለምን ፈታችሁት ብሎ ሲቆም ከዛ አንተ ማና እንዲህ እኮ የእርግብ ፍቅረኛ ነው ትላለች። ምን የእርግብ ፍቅረኛ ነው? እንግዲህ ይሄን ሁሉ ነገር አታውቅም ሀንዬ ማለት ነው። ከዛ ቦርሳው የእርግብ ነው፣ በቃ ይሄ ቦርሳ የእርግብ ነው ይባባላሉ ማለት ነው። በጣም ይደነግጡና እንግዲህ ሀናም ምግብ እየሰራ የነበረ እሱን አቋርጣ ወደ ፍራሹ ትሄድና አብራ ቁጭ ብላ ወርቁን እያገላበጡ ተምቹን በጣም ይደነግጥና አንደኛ አልጠበቀም ቦርሳውን ከዛ በፊት ስላላየው፣ አይቶት ቢሆን ኑሮ ለአደራ ለሰው ማደራ ተብሎ የሚሰጥ ነገር አልነበረም ወይ በሰዓቱ ይመልስላት ነበር እንደማንም ብሎ። ግን እሱ ቦርሳውን ስላላየው ዝም ብሎ ቦርሳ መስሎት አስቀምጧን አልከፈተውም። ሰላም ስትቅነጠነጥን የከፈተችው እንግዲህ ቦርሳውን ይሄ እርግጠኛ ነኝ የእናቴ ወርቅ ነው ትላለች ማለት ነው። ሀናም ደንግጣ ምን አዎ እሱ ነው ፍቅረኛዋ ይባባላሉ ማለት ነው። እሱ ነው ፍቅረኛዋ ትላለች። ከአሁን በፊት መጥቶ ቤት ሲታወቅ አይቼዋለሁ በእርግጠኝነት የእሷ ፍቅረኛ ነው ትላለች ማለት ነው። እንግዲህ ሰላምዬ ወርቁም እንግዲህ ታገኝቷን ደስ ይላል አንዳንዴ ማለት ነው። ንጹህ ከሆናችሁ ገንዘባችሁ በፍጹም ጠፍቶ አይቀርም፣ ተመልሶ ተሽከርክሮ ቤታችሁ ይገባል ማለት ነው። እና እንግዲህ የወይዘሮ ሜላት የራሷ የግል ገንዘቧ እስከሆነ ድረስ ሰርቃ እስካላመጣችሁ ድረስ ከቤቷ ቢወጣም እንግዲህ ከልጆቿ እጅ ገብቶላታን ወርቋ በጣም ደስ የሚል ነገር ነው። ሀንዬም እንግዲህ በፍቅር ብክንክን እያለ እንቅልፍ ልተኛ አልቻለችም። ለዛውም የሚሆናት እንጂ አይደለም፣ ምክንያቱም ከጀርባቸው ያለው የእዝራ አባት ስለሆነ በጣም ከባድ ነው። ለፍቅር የሚሄድበት ቦታም አይደለም። ውድና የተከበራችሁ የኔ ቤተሰቦች የዛሬ ቆይታችን ይሄን ይመስላል። ሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሰላም ለሀገራችን። ወዳችኋለሁ። ባይ ባይ ባይ